እግዚአብሔርን ቃል እንከፋፈላለን የሚታይ ፍቅር በሚል የእግዚአብሔርን ሐሳብ እንከፋፈላለን። የሚታይ ፍቅር የሚብራራ የሚነገር ምናምን ሳይሆን የሚታይ የሆነ አፌክሽኔት የሆነ ሳይሆን የሆነ ብቻ የሆነ ስሜትን የሚነካካ የሆነ እንደሆነ ነገር ብቻ የሚያረግ ሳይሆን ቪዥዋላይዝድ የሆነ የሚታይ ፍቅር። ሃሌሉያ። ፍቅር የሆነ ስለ ፍቅር ስንናገር የፍቅርን ኢፌክት ነው የምንናገረው አይደለም። የሆነ ጌታ ይባርካችሁና የተፋቀራችሁ ወደፊትም ለመፋቀር ያሰባችሁ ጌታ ይባርካችሁ። መፋቀር ጥሩ ነው በእውነት እና ስላፈቀርናት ሚስታችንና ወይም ጓደኛ ፍቅረኛ ያላችሁ ስለ ጓደኞቻችሁ ወደፊትም ደግሞ ፕላን ያረጋችሁ ወደፊት ስለምታፈቅሯት ስለ ፍቅር ከተናገራችሁ ስለ ፍቅሩ ኢፌክት ነው። የሆነ ኢፌክት አለው ፍቅሩ። አሁን ስለ ኢፌክቱ አይደለም የምንናገረው ስለሚታየው ፍቅር የሆነ አብስትራክት ስለሆነ ሳይሆን ኮንክሪት ስለሆነ ስለሚጨበጥ ስለሚዳሰስ ስለሚታይ ኢየሱስ ለዘላለም ጌታ ነው። መጽሐፍ ቅዱሳችንን የዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 3 ላይ እናወጣና በጌታ በኢየሱስ ክርስቶስ ስም ከቁጥር 1 እስከ 3 ያለውን እናነባለን። እንደዚህ ይላል። በኢየሱስ ስም አነበዋለሁ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ሃሌሉያ። ክብር ለጌታ ይሁን። እንግዲህ ዮሐንስ ከጻፋቸው መልእክቶች 3 መልእክቶች መካከል የመጀመሪያው በዮሐንስ በራሱ የተጻፈ እንደሆነ ብዙ የጥንት የቤተ ክርስቲያን አባቶች የጥንቷ ቤተ ክርስቲያን ምስክርነቷን ሰጥታለች። እንዲሁም ደግሞ ብዙ የመጽሐፍ ቅዱስ አስተማሪዎችም በዚህ ሐሳብ ይስማማሉና ይሄ በቀጥታ በዮሐንስ በደቀ መዝሙሩ በዮሐንስ የተጻፈ እንደሆነ ይታመናል። አጻጻፉም ዮሐንስም ፎከሱ የዮሐንስ ወንጌልንም ስናይ ኢየሱስ ክርስቶስ ካደረጋቸው ነገሮች አልፎ ራሱ ኢየሱስ ላይ ሕይወት ላይ ብርሃን ላይ የሚያተኩር ጽሑፍ ነው። ወንጌሉም የዮሐንስ ወንጌል በምንመለከትበት ጊዜ መልእክቶቹም ከወንጌላትን ከጻፈው አጻጻፍ ጋር ተመሳሳይ ይዘት ያጻጻፍ ስልትን የተከተለና እንዲሁም በውስጡ የያዛቸው ምስጢሮች የሚገልጥባቸው አገላለጦች ወንጌሉን ከጻፈበት ጋር ተመሳሳይ ሆኖ ይገኛል ይላሉ የመጽሐፍ ቅዱስ አስተማሪዎቻችን። ዮሐንስ ይህንን መልእክት በጻፈበት ጊዜ በቤተ ክርስቲያን ውስጥ ብቅ ያሉ በቅዱሳን መካከል ብቅ ያሉ እግዚአብሔራዊ ያልሆኑ ከሰው አእምሮ የፈለቁ አስተምህሮዎች የስህተት ትምህርቶች በወንድሞች መካከል በቤተ ክርስቲያን መካከል ተጀምሮ እንደነበረ በተለይም ይሄ ኖስቲዝም የሚባለው የሐሰት ትምህርት ከእግዚአብሔር ቃል እውነት ጋር የሚጋጭ ግን ጅማሬው እንደነበረ ምንም እንኳን ይሄ የትምህርት የተስፋፋው በሁለተኛና በሶስተኛ ክፍለ ዘመን ቢሆንም ከዚያ በኋላ ማለት ነው። ነገር ግን ያ ገና ጅማሬው የተስፋፋበት ይሄ ትምህርት ደግሞ ዕውቀት ላይ ፎከስ ያደረገ በዕውቀት ላይ ብቻ የሚያጠነጥን ይሄም ዕውቀት እግዚአብሔራዊ በሆነ ዕውቀት ሳይሆን ነፍስ ባላት በየትኛውም ዕውቀት ላይ ብቻ የተመሰረተ ስጋችንና ሌላው ነገር ከቅድስና ጋር ከእግዚአብሔር ጋር ከክርስትና ሕይወት ጋር ምንም አይነት ተዛምዶ እንደሌላቸው ስጋ ሊጎሳቆል
እንደሚገባው እንዲሁም በስጋችን ኮሚት የምናደርጋቸው ነገሮች ከእግዚአብሔር ሐሳብ ጋር ወይም ከነፍስ መዳን ጋር የሚገናኝ አይደለም የሚል ሰውን ወደ ስህተትና ወደ ድፍረት የኃጢአት ልምምድ ውስጥ እንዲሁም በድካም በወደቀ ጊዜ በኃጢአት በወደቀ ጊዜ ወደ እግዚአብሔር በንስሐ ራሱን እንዳያድስ በንስሐ እንዳይታደስ እዚያ ውስጥ ሆኖ ኖርማላይዝ እንዲያደርገው የሚያስደርግ ትምህርት የተስፋፋ ጅማሮ በነበረበት ጊዜ ዮሐንስ ይህንን መልእክት እንደጻፈ ብዙ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ለዚህ ነው ወደ ኋላ መለስ ብለን ስናነብ ልጆቼ ወዳጆቼ ኃጢአትን እንዳትሰሩ እመክራችኋለሁ፣ ነገር ግን ማንም ኃጢአትን ቢሰራ በአብ ቀኝ ጠበቃ አለው እያለ ዮሐንስ ኃጢአት እንዳንሰራ እየመከረን ድንገት ብንደክም ብንሳሳት ብንዝል ደግሞ እዚያው እንዳንቀር መመለስ የሚባል ነገር አለ። ምህረት የሚባል ነገር አለ። እግዚአብሔር የምህረት አምላክ ነው። ስለዚህ ተመለሱ። ብትደክሙ ተስፋ አትቁረጡ። እንዳትደክሙ አሳስባለሁ። ኃጢአት ኮሚት እንዳታደርጉ አሳስባለሁ። ነገር ግን ይሄ ነገር በህይወታችሁ ሀፕን ካደረገ እዚያው አትቅሩ። መመለስ የሚባል ነገር አለ። ተሐድሶ የሚባል ነገር አለ። እንደገና ደግሞ እግዚአብሔር ምህረትን ያደርጋል። እንደገና ደግሞ ያድሳል። ስለዚህ ተስፋ አትቁረጡ የሚል ማበረታቻና ተግሳጽም ያለበትን መልእክት ጽፎ እናገኘዋለን እና ወደዚህኛው ስንመጣ እንደው ለመግቢያ ያክል ይሄንን ካልን ወደዚህኛው ስንመጣ ዮሐንስ ስለ ኢየሱስ ክርስቶስ ሲናገር የእግዚአብሔር ልጆች ተብለን እንድንጠራ አብ ልንጠራ አብ እንዴት ያለውን ፍቅር እንዳሳየን እዩ። ይሄ እዩ የሚለው ተመልከቱ የሚለው ይሄ አንድ ጊዜ የሆነ ግላንስ ማድረግን አይደለም። የሆነ እግረ መንገድ ማየትን ሳይሆን ትኩር ብላችሁ ተመልከቱ። የአብን ፍቅር ትኩር ብላችሁ ተመልከቱ። አብ የእግዚአብሔር ልጆች እንድንሆን የእግዚአብሔር ልጆች ተብለን እንድንጠራ እኛን አዶፕት ለማድረግ ያሳየውን እርሱን ተመልከቱ። ይሄ ፍቅር ነው፣ ግን ደግሞ የሚታይ ነው። በጨረፍታ አይደለም፣ በእግረ መንገድ አይደለም፣ ግን ሐሳባችሁን ትኩረታችሁን ሰብሰብ አድርጋችሁ እርሱን ተመልከቱ። እርሱን እዩት፣ በአትኩሮት ተመልከቱት። አብ እንዴት ያለውን ፍቅር የሚለው ኤክስትራቫጋንት የሆነ ፍቅር፣ እጅግ ሰፊ የሆነ ፍቅር፣ እጅግ ብዙ የሆነ ፍቅር። ይሄ ፍቅር በጣም ኤክስትራቫጋንት ስለሆነ እጅግ ሊገለጽ የሚችል ስላይደለ ዮሐንስ አላብራራውም። እዩት። አንዳንድ ጊዜ የምናየውን ነገር ሁሉ ለማብራራት አንችልም። የእግዚአብሔር ሰዎች ጌታን ሲመለከቱ ብዙዎቹ እግዚአብሔርን በክብሩ ባዩት ጊዜ ጌታ ኢየሱስ ክርስቶስን በክብሩ ባዩት ጊዜ ስለሱ ማብራራት አልቻሉ። ዮሐንስ ራእዩን ሲጀምር በጌታ ቀን በመንፈስ ነበርኩ ብሎ በፊጥሞ ደሴት ላይ ያለ ጌታን አየው። ዮሐንስ እንደምናውቀው ከደቀ መዛሙርት ሁሉ ለጌታ የቀረበ ነው። ወደ ደረቱ የሚጠጋ ጌታ የሚወደው ተብሎ የተጻፈለት ከሁሉም ደቀ መዝሙር ለጌታ የተጠጋ በጌታ በኢየሱስ ክርስቶስ ጊዜ ሞትም ጊዜ ደግሞ እስከ መጨረሻው የነበረ ጌታ ኢየሱስ ክርስቶስ እናቱን እንኳን አደራ የሰጠው ምን ያህል የነበራቸው አታችመንት ከሌሎች ደቀ መዛሙርት እጅግ በጣም የጠበቀ ነበር። ስለዚህ ከማንም በላይ ከሐዋርያት ሁሉ በላይ ጌታ ኢየሱስ ክርስቶስን በደንብ አድርጎ ያውቀዋል። ስለዚህ ኢየሱስን ማየት ለሐዋርያው ዮሐንስ አዲስ ነገር አይደለም። ምናልባት ከሌሎች ደቀ መዛሙርቶችን በተለየ ሰዓት መጽሐፉ ባይነገርም ብዙ ጊዜ ከኢየሱስ ጋር ሊያሳልፍ ይችል ነበር ተብሎ ይታሰባል። ከኢየሱስ ቤተሰብ ጋር የሚያሳልፍ ነው። ኢየሱስን በጣም ወደ ደረቱ ከተጠጋ ኢየሱስን ማወቅ አይደለም የኢየሱስን ጠረን ያውቀዋል።
ነገር ግን ጌታ ኢየሱስ ክርስቶስን በክብሩ ባየው ጊዜ እንደዚህ አለ፣ ባየሁት ጊዜ እንደሞተ ሰው ሆንኩ። ሃሌሉያ! ይሄንን ጌታን በክብሩ ስመለከት፣ ጌታን በክብሩ ሳየው፣ የቱን ጌታ? አብሬው የነበርኩትን ጌታ፣ የቱን ጌታ? ወደ ደረቱ የተጠጋሁትን ጌታ፣ የቱን ጌታ? በጣም የወደኝ የነበረውን ጌታ፣ የቱን ጌታ? በሄደበት ይሄድ የነበረውን ጌታ፣ የቱን ጌታ? በተመላለሰበት እመላለስ የነበረውን ጌታ፣ የቱን ጌታ? ሲሰቀል አብሬ የነበርኩትን፣ የቱን ጌታ? አደራ የእናቱን አደራ እንኳን የሰጠኝን ጌታ፣ እጅግ የማቀውን ጌታ አሁን ግን ሳየው ማየት አልቻልኩም። ለምን? አሁን የተገለጠበት አገላለጥ፣ አሁን የተገለጠበት መገለጥ ኦርዲነሪ የሆነ መገለጥ አይደለም። አሁን ሊብራራና እንደዚያ ብዬ ልጽፈው የሚችለው መገለጥ አይደለም የተገለጠው። አሁን አስደናቂ መገለጥ ስለተገለጠ ባየሁት ጊዜ እንደሞተ ሰው ሆንኩ አለ። ኦ አምላክ እግዚአብሔር ሆይ አንተን ማየታችን ካልቀረ በዚህ ክብር እንይ። ጌታ ሆይ በስምህ ለተጠራን ለኛ ክብርህን አሳየን። እንደሞተ ሰው ሆነን ላንተ እንኖር። ይሄኛው ዮሐንስ ነው እንግዲህ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት አይነት ኤክስትራቫጋንት የሆነ ፍቅርን እንዳሳየን፣ በጣም ሰፊ የሆነ ከቃላት በላይ የሆነ ፍቅርን እንዳሳየን ፕሊስ ተመልከቱ ብሎ ፍቅርን አላብራራም። ራሳችንን ወደ ፍቅር። ሃሌሉያ! እግዚአብሔር እንደዚህ አይነት አገልጋዮችን ያብሩ። ስለ ኢየሱስ ብዙ የሚያወሩ ሳይሆን ኢየሱስን የሚያሳዩ፣ ኢየሱስን ሰዎች በእነሱ ውስጥ እንዲያዩ ሳይሆን ኢየሱስን በራሱ እንዲያዩ የሚያደርጉ፣ በኢየሱስም ለኛም ይሄንን ህይወት ያብዛልን። እንደዚህ አይነት አገልጋዮችን ይስጠን። ጳውሎስ ዮሐንስ ምን አለ? ተመልከቱት። አላብራራውም እኮ እንደዚህና እንደዛ ብሎ አልተነተነም። እሱን ተመልከቱት፣ እሱን ራሱን ተመልከቱት። ይሄ ፍቅር ጀነሬስ የሆነ ፍቅር ነው። ፍጹም ከእግዚአብሔር ብቻ የሆነ፣ ከእግዚአብሔር ደግነት፣ ከእግዚአብሔር ፍቅር የተቀዳ ፍቅር ነው። ዋን ሳይድድ የሆነ የኛ ያልተቀላቀለበት፣ ከእግዚአብሔር ወደኛ የፈሰሰ፣ እሱ አስቀድሞ ወዶናልና ይላል እግዚአብሔር ቃል ሲናገር። ሃሌሉያ! ከእግዚአብሔር ወደኛ የመጣ እጅግ ታላቅ ፍቅር ነው። እሱን ተመልከቱ። ይሄ ደግሞ ውጤት አለው አለ። ውጤቱ ምንድነው? የእግዚአብሔር ልጅ የመሆን አዶፕሽን። ይሄንን ፍቅር ተመልከቱ። እንዳንመለከት የሚያደርጉ ነገሮች በዙሪያችን እያሉ አዎን እያለ እኔ እኮ ደክም ያለው ብትደክምም ተመልከት። እኔ ብርቱ ነኝ ጸልያለሁ ብትጸልይም ተመልከት። አንዳንድ ነገሮች ከአቅሜ በላይ ሆኗል፣ ከሱ አቅም በላይ አይሆንም፣ እሱን ተመልከት። መንገድ አስቸጋሪ ሆኗል፣ ለሱ የሚያስቸግረው ነገር የለም፣ እሱን ተመልከት። በፊቱ ለመቆም ፈራለሁ፣ ዝም ብለህ ተመልከት። እሱ አቅም ይሆንሃል። ደክም ያለው ተመልከት። የቱን ልመልከት? የእግዚአብሔርን ፍቅር። ማንን? ኢየሱስን። ብደክምም አዎ ብትደክምም ተመልከት። ቢያቅትህም አዎ እያቃተህም ዝም ብለህ አይንህን ቀና አድርግ። እርሱ ጋር ነው ብርታት ያለው፣ እርሱ ጋር ነው መነሳት ያለው፣ እርሱ ጋር ነው አቅም ያለው፣ እርሱ ጋር ነው መነሳት፣ እርሱ ጋር ነው ጉልበት ያለው፣ እርሱ ጋር ነው መጽናናት ያለው። አዝነሃል? አዎ ተመልከት። መጽናናት ከሱ እንጂ ከሌላ ከማንም አይመጣም። በጣም ደስ ብሎሃል? ተመልከት።
ከሱ ውጪ ነገሮችን በሆነ ደስታ ላይ ካረክ ያ ከጠፋ ደስታ ይርቃል። እሱን ስታየው ሁሉ ጊዜ በደስታ ትኖራለህ። ነገሮች ተሳክተውልሃል፣ እሰይ እንኳን ተሳካ ጌታ ይመስገን። ጌታን ተመልከት። የተሳካው ያልተሳካ ጊዜ ተስፋ ትቆርጣለህ። ጌታን ስትመለከት ግን ያንተ ደስታ ከስኬቶችህ ያልፋል። መንገድህ ቀንቶልሃል፣ እሰይ ጌታ ይባረክ። ግን ጌታን ተመልከት። ሐሳብህ ሞላልህ፣ እግዚአብሔር መንገድህን አቃናልህ፣ እሰይ ጌታ ይባረክ። ግን ጌታን ተመልከት። አልተሳካልኝም፣ አልተቃናልኝም፣ ገና እያሰብኩ ነው፣ ገና እየወጣሁ ነው፣ እየወረድኩ ነው እያልክ ነው። ይሁን ጌታን ተመልከት። ኦ ጌታ ሆይ አይኖቻችንን ወደ አንተ እንድናረግ እርዳን። በከፍታም ይሁን በዝቅታ፣ በመውጣትም ቢሆን በመውረድ፣ በማግኘትም ቢሆን በማጣት፣ በብዙ ደስታም ቢሆን በሐዘን እግዚአብሔር ሆይ አይኖቻችንን በአንተ ላይ እንድናረግ እርዳን። ጌታ ሆይ አይኖቻችንን ካንተ እንዳናነሳ እርዳን። ጌታ ሆይ ሃሌሉያ። ይሄ ፍቅር ውጤት አለው። ይሄ ውጤት ደግሞ የእግዚአብሔር ልጅነት። የእግዚአብሔር ልጅ ተብለን እንድንጠራ እግዚአብሔር አብ እንዴት ያለ ፍቅር እንደሰጠን ይሄንን ተመልከቱ ብሎ ሲያመለክት ይሄኛው የተመለከትነው ምልከታ ያየነው እይታ ዝም ብሎ እይታ ስላይደለ፣ የመታዘብ እይታ ስላይደለ፣ እዚያ ውስጥ ሕይወት እንዳለ፣ እዚያ ውስጥ ተስፋ እንዳለ፣ እዚያ ውስጥ ዘላለም እንዳለ፣ እዚያ ውስጥ ሕይወት የሚባል ነገር እንዳለ እያየን ስለሆነ ይሄኛው ደግሞ ውጤት አለው። ምን አይነት ውጤት? የእግዚአብሔር ልጅ የመሆን የእግዚአብሔር። ከዚያ በኋላ ወረድ ብሎናል። እንዲሁ ነን። በቃ ደመደመ። ከኢየሱስ ጋር የተጠጋ ሐዋርያ እንደዚያ ካለ እኛ ማንን ጌታ ያውቃል የምንለው? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። እኔ ጥያቄ ነው የጠየኩት። ነን? እርግጠኞች ነን? ሃሌሉያ። መቼ? ራይት ነው። አሁን የእግዚአብሔር ልጆች ነን። አሁን የእግዚአብሔር ልጆች ነን። እንዲሁ ነን። ለምን? የተገለጠው አላህ፣ የምንመለከተው አላህ የምናየው ኢየሱስ የሚባል አለ። ከጨለማ ወደ ብርሃን ያፈለሰን አለ። በእኛ ፈንታ ጣልቃ የገባ አለ። ከአብ ጋር ያገናኘን አለ። ድልድያችን አለ። ድልድይ ብቻ አይደለም፣ ትራንስፎርም ያደረገን አለ፣ የለወጠን አለ። የእግዚአብሔር ልጆች ተብለን ልንጠራ ካለ ከዚህ በፊት የእግዚአብሔር ልጆች አልነበር። በአዶፕሽን የመጣ ነው ማለት ነው። ባደግንበት ማህበረሰብ እያንዳንዱ ማህበረሰብ የራሱ የሆነ ካልቸር አለው አይደል? በተለይ አዶፕት አድርገው ሲወስዱ ኢቭን ትልቅ እንኳን በተለይ እኔ ባደኩበት አካባቢ ልጆች የሌላት አንዲት እናት እድሜዋ ከፍ ሲል ልጆች የሌላት ከሆነ እንደ ልጅ አርጋ ትልቁን እንኳን መውሰድ የምትፈልግ ከሆነ ልጄ ነህ ብላ ተወስደውና ጡቷን ታጠባዋለች። እኔን የሚያህል ሽማግሌም ቢሆን ማለት ነው። የዚያችን እናት ጡቷን ይጠባል። አዶፕት ታደርገዋለች በካልቸር። በቃ ልጄ ነው። ከዛ በኋላ ኖርማሊ ልጇ ነው። በቃ በእናትና በልጅ መካከል አንዱ እና ትልቁ ነገር በጡት ማጥባት መካከል ያለው ኢንትራክሽን ነው አይደለም? ስለዚህ እናቶች እኔ ባደኩበት ማህበረሰብ እንደዚህ ያደርጋሉ። ሲወስዱ ዝም ብሎ ወስደው ከልጆቻቸው ጋር አይቀላቅሉም። ወይም ልጆች ከሌላቸው በቃ ልጄ ነህ አይሉም። የልጅነት ማረጋገጫን ጡታቸውን ያስጠብቁታል። ከዚያ በኋላ ያ ልጅ ኖርማሊ ልጃቸው ነው። አልነበረም ግን ሆኗል። ልጃቸው ያደረጉት እንዲጦራቸው፣ ሀብት ካላቸው ሀብታቸውን እንዲያስተዳድር፣ ከዚያ በኋላ በእርጅና ዘመናቸው እንዲከባከብ ድጋፍ ፈልገው ሊሆን ይችላል። ታዲያ እግዚአብሔር ምን ፈልጎ ነው እኛን ልጅ ያደረገን? የትኛውን ድጋፋችንን ፈልጎ ነው? ምን ከኛ ሊጠቀም ነው? በስተርጅናው ልንረዳው? እሱ እኮ እርጅና አያውቀውም።
ንብረቱን ልናስተዳድር ምድርና ሞላዋ እኮ የእግዚአብሔር ናት። ልንጠብቀው ምናልባት ሌሎች መተው ሊዘርፉ ሞክሮ እንዳይተና ማን ነው እሱን የሚነካው? ምን ፈልጎ ነው ታዲያ እኔና እናንተን አዶፕት ያደረገን? ወይኔ ጌታ ኢየሱስ ምን ልንጠቅመው ነው ታዲያ? በዝማሪያችን ብዙ ክብር እሱ እኮ ከክብር በላይ ነው። በዝማሪያችን ለሱ የተለየ ክብር አንሰጠውም፣ ለክብሩ ነው እውቅና የምንሰጠው። በአምልኳችን ለእግዚአብሔር የተለየ ክብር አናምጣም፣ አንጨምርለትም፣ ለክብሩ ነው እውቅና የምንሰጠው። ከፍ ያለውን ስሙን ነው የምንጠራው እንጂ የምንጨምርለት ከፍታ የለም። እሱ ከከፍታዎች ሁሉ በላይ ነው። ግርማውን እናወድሳለን፣ የምንጨምርለት ግርማ የለም። ታላቅነቱን እንነግራለን እንጂ የምንጨምርለት ታላቅነት የለም። በነፍሳችን እውቅና እንሰጥ። አንተ ታላቅ ነህ እንላለን። አውቄያለሁ ታላቅነትን፣ ተረድቻለሁ አባትነትን፣ ተረድቻለሁ ፍቅርህን፣ አይቻለሁ ግርማህን፣ ከፍታህን አይቻለሁ። ስለዚህ አመሰግንሃለሁ እንላለን እንጂ ከፍታ እንጨምርለትም። ታዲያ እግዚአብሔር ምን ፈልጎ እኔን አዶፕት አደረገኝ? ለዚያውም በኢየሱስ ክርስቶስ ሞት፣ በአንድያ ልጁ ትራጀዲክ በሆነ ሞት። እግዚአብሔር ታዲያ እኔን ልጁ ያደረገኝ ምን ፈልጎ ነው? ምን እንድጨምርለት ነው? ከምን ጋር እንዳደርገው ነው? እናንተ ምን አይነት ታላቅ እግዚአብሔር ነው! ምን አይነት አንዲፋይንድ የሆነ ፍቅር ነው! ምን አይነት የማይብራራ የማይተነተን ግን የሚታይ ፍቅር ነው! ሃሌሉያ! ይሄ ፍቅር አሁን ላይ እርግጠኝነትን ሰጥቶናል። አሁን እርግጠኞች ነን። ምንድነን? የእግዚአብሔር ልጆች ነን። ነገ አይደለም፣ መልካም ስራችን እየታየ አይደለም። በክርስትና ህይወት ያለን ልምምድ ተጠንቶ ከዛ በኋላ እንትን ተቀምጦለት ግሬድ ተቀምጦለት ከ1 እስከ 10 ተቀምጦ ከዛ በኋላ ሚኒመም ሪኳየርመንቱ 5 ነው። ከዛ በኋላ ሚኒመም ሪኳየርመንት 5 እና ከዚያ በላይ ተደምሮ ተቀንሶ ተካፍሎ እዚህ ጋር የደረሰ ከሆነ ነው የሚል ነገር የለም። የእግዚአብሔር ልጅ ኢየሱስ ክርስቶስን በተቀበልንበት በዚያ ቅጽበት የእግዚአብሔር ልጆች አደረገን። መቼ? አሁን የእግዚአብሔር ልጆች ነን። በህይወታችን ምንም ነገር ቢያልፍ እድል አለን። ከእጄ ማንም አያወጣቸውም። ከእጁ መንጭቆ ሊያወጣን የሚችል ማንም የለም። እሱ አይገፋንም፣ አንፈልግህም ካላልነው በቀር ከእጁ ነጥቆ የሚያወጣ ጉልበተኛ የለም። እሱ የኃያላን ሁሉ ኃያል ነው። እሱ እጅ ላይ ሆነን የምንሰጋው ስጋት የለም። ከሱ እጅ ሊያወጣን የሚችል የትኛው ምድራዊና ሰማያዊ ኃይል የለም። በሰማይና በምድር ታላቅና አስፈሪ እርሱ እግዚአብሔር ብቻ ነው። ስለዚህ እርግጠኞች ነን። መች? አሁን የእግዚአብሔር ልጆች ነን። ደግሞስ ነገስ ብዙ ተስፋ አለን። ብሩህ የሆነ ተስፋ አለን። አሁን የእግዚአብሔር ልጆች ነን አለና ዮሐንስ ራሱ መልሶ ወደፊት ምን እንደምንሆን አናውቅም፣ አልተገለጠም። ሲገለጥ ግን ጌታ ሲገለጥ ግን እርሱን እንመስላለን። ተመልከቱ። ለምንድን ነው የምንመለከተው? ኢየሱስን የምትመስልበት እሱ ነው። በቃ እንደ ጌታን ተቀብያለሁ። ለምንድን ነው? ኖ ዝም ብለህ ተመልከት። ለምን? ነገ ጌታን የምትመስልበት ነው። ያ መልክ ይጋባል ወደ አንተ ስትመለከተው፣ ወደ አንተ ይጋባል። ወደ አንተ ወደ ውስጥ ሻይን ያደርጋል። ፔኔትሬት እያደረገ ይገባል፣ እየለወጠ ይሄዳል። ታዲያስ ጌታ ሲመጣስ እሱን የምትመስልበት ያ መልክ ነው። ዝም ብለህ ተመልከተው። ዓይንህን ከሱ ላይ አታንሳ። ለምን? ጌታ ሲገለጥ ጌታን የምትመስልበት መልክ እሱ ነው። ስለዚህ ባየኸው ቁጥር ዓይንህ ላይ አይቀርም። ባየኸው ቁጥር ወደ ማንነትህ ይገባል፣ ወደ ህይወትህ ይገባል፣ ወደ ነገርህ ይገባል። እየለወጠ ዕለት ዕለት እየለወጠ ይሄዳል። ከዚያስ ጌታ ሲገለጥስ ጌታን የምንመስልበት ነው። ስለዚህ ትኩር ብለህ ተመልከት። ትኩር ብለህ ተመልከት። ዛሬ ላይ የምታልፍበት የምትሻገርበት ብቻ አይደለም። ጌታ በተገለጠ ጊዜ ጌታን የምትመስልበት ነው።
ጌታን የምትመስልበት ነው። ጌታን የምትመስልበት ያ ህይወት፣ ጌታን የምንመስልበት ያ ህይወት አሁን የምናልፋቸው ነገሮች እዚያ ህይወት ላይ አቅም የላቸውም። አሁን እየወጣህ እየወረድክ ነው፣ ተመልከት። አሁን እየወደክ እየተነሳ ነው፣ ያን ዝም ብለህ ተመልከት። ለምን? ጌታ በተገለጠ ሰዓት እሱን እንመስላለን። እሱን በመሰል ግን በዚያ ሰዓት ግን ድካም በማያውቀው ህይወት፣ ከጌታ ጋር የምንኖርበት ህይወት፣ መውጣትና መውረድ የሌለበት ህይወት፣ ጌታን ፊት ለፊት የምናይበት ህይወት፣ ቪዥዋላይዝ የምናደርግበት አይደለም፣ የምናሰላስልበት አይደለም። አሁን ነው ቃሉን እያነበብን ኢየሱስን የምናሰላስለው፣ በጸሎታችን እርሱን የምናሰላስለው፣ በሄድንበት በተቀመጥንበት ጌታን የምናሰላስለው አሁን ነው። ያኔ አናሰላስለውም፣ እናየዋለን። ያኔ ቃሉን አንብበን በቃሉ ውስጥ ኢየሱስን አንፈልግም፣ ራሱ ኢየሱስን እናየዋለን። ዛሬ ያኔ አስተማሪ መጥቶ የቃሉን ምስጢር እየገለጠ ስለ ኢየሱስ እንዲነግረን አያስፈልግም፣ ራሱ ኢየሱስን እናየዋለን። ያኔ ሰባኪ መጥቶ እንዲሰብከን አያስፈልግም፣ ራሳችን ጌታን እናየዋለን። ለምን? አሁን ግን ዝም ብለህ ትኩር ብለህ ተመልከት። ለምንድን ነው ዝም ብለህ ትኩር ብለህ? ነገ ጌታን የምትመስልበት ያ የተገለጠው የእግዚአብሔር ፍቅር ነው። አሁን ሊያስመልጥ ብቻ አይደለም፣ አሁን ጋርድ ሊያደርግ ብቻ አይደለም፣ ነገ ጌታን እንድትመስል ነው እግዚአብሔር ዲዛይን ያደረገው። ዘላለማዊ ፕላን ዲዛይን አድርጎ ነው ኢየሱስን ወደ ምድር የሰደደው፣ ኢየሱስን ወደ እንጨት ሞት አሳልፎ የሰጠው። ለዛሬ ብቻ ሳይሆን ነገ እሱን መምሰያችን ነው። ሃሌሉያ! ይሄ ተስፋ መበርቻችን ነው። እንደዚህ ይላል፣ ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን። ታዩኛላችሁ ብሎ የለ፣ እንደዚያው እናየዋለን አለ ዮሐንስ ሲናገር። ጌታ እንደተናገረው እንደዚያው እናየዋለን። እርሱን እንድንመስል ደግሞ እናውቃለን። ዝም ብሎ ማየት ብቻ በዚህኛው ማንነት አይደለም ጌታን ማየው። ይሄ ድካም በሚያውቀው አንዴ ቁርጥማት፣ አንዴ ጉንፋን፣ አንዴ ደግሞ ምናምን በሚያሰቃየው አካል ስንት ነገር ወደ አይምሮ እየመጣ ስንት ሐሳብ በሚሞላው እንትን አይደለም። በተለወጠ ማንነት ነው ጌታን የማየው። በተለወጠ ማንነት ነው ጌታ። አሁን ጉልበተኛ ነኝ ብለው ወደኛ የመጡ አንዳንድ የሚያስጨንቁን ነገሮች ሁሉ ያኔ ጭራሽ የሉም እነሱ። እኛና ጌታ ብቻ። ሃሌሉያ! እኛና ጌታ ብቻ። እዛ የምትደርሱበት ነው። እና ምን እናድርግ? ተመልከቱ፣ ኢየሱስን ተመልከቱ፣ ኢየሱስን ተመልከቱ። ሃሌሉያ! በእርሱም ይህንን ተስፋ የሚያደርግ ሁሉ ዛሬ ላይ ብቻ አይደለም፣ ደግሞ ይህንን ተስፋ በእርሱ የሚያደርግ ሁሉ ንጹሕ እንደሆነ ራሱን ያነጻል። ለምን ቢባል ሪዝን አለው። ጌታን የሚመስልበት ነው። ንጹሕ እንደሆነ ማን? ኢየሱስ። ሰው ኢየሱስን አየዋለው ብሎ የሚጠብቅ ሰው ሆፕ አለው፣ ተስፋ አለው፣ ኢንካሬጅ የሚያደርገው ነገር አለ፣ የሚያበረታታው ነገር አለ። ለምን? ንጹሑን ኢየሱስን ለማየት እየጠበቅኩ ነው። ስለዚህ ትኩር ብዬ ለምንድን ነው የማየው ኢየሱስን? ኢየሱስን ስለምትመለከተው፣ አሁን በምታየው እይታ ሳይሆን ፊት ለፊት ስለምታየው፣ አሁን በምታስበው ማሰብ ሳይሆን ጌታን ፊት ለፊት ስለምትገናኘው ኢየሱስን አሁን ይኸው። ሊያሳዩ የማይችሉ ነገሮች አሉ፣ እውነት ነው አሉ። ሊጋርዱ የሚሞክሩ ነገሮች አሉ፣ እውነት ነው አሉ። ነገር ግን ከዚያ በነትሬት አድርገህ ኢየሱስን ይኸው። ኢየሱስን የምትመስልበት ነው። ሃሌሉያ! የሚረዳ የእግዚአብሔር ጸጋ ደግሞ አለ። ያግዛል፣ ይረዳል፣ ይደግፋል። ስለዚህ
በእርሱ ይህንን ተስፋ የሚያደርግ አሁን የእግዚአብሔር ልጅ ነኝ ብሎ ያመነ ጌታ ደግሞ እንዳለው ይመጣል ብሎ የሚያምን ጌታን አየዋለሁ ብሎ ደግሞ ተስፋ የሚያደርግ እርሱ ጌታን ለማየት ኢንካሬጅመንት ያገኛል። የሚያበረታታ የጌታ መንፈስ አለ። ስለዚህ ምን በሉ? የሚታይ ፍቅር አለ። እሱን ተመልከቱ። የሚታይ ፍቅር አለ። ይሄ አፌክሽኔት ብቻ የሆነ ነገር አይደለም። ይሄ ፍቅር የሆነ ነገራችንን በቃ የሆነ ስሜት እንዲሰማን የሚያደርግ አይደለም። ይሄ ፍቅር ታንጂብል ነው። ይሄ ፍቅር የሚዳሰስ ነው። ይሄ ፍቅር የሚታይ ነው። ደግሞ ይሄ ፍቅር የሚጋባ ነው፣ የሚለውጥ ነው። ኢየሱስ ለዘላለም ጌታ ነው።